በዕለተ ሮብ የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅበላ ምንድን ነው? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሥርዓት መሰረት ሁሉ እንዲጾማቸው መጀመሪያቸውና መጨረሻቸው ተቀምሮ ጊዜና ወቅት ተወስኖላቸው የተደነገጉ 7 የአዋጅ አጽዋማት አሉ። ከእነዚህም አንዱ አብይ ጾም ነው። ረዘም ያሉ አጽዋማት ከመጀመሪያቸው በፊት የሚደረገው ዝግጅት ቅበላ ይባላል። ቅበላ ማለት ተቀበለ ከሚለው የግዕዝ ቃል የወጣ ሲሆን ትርጓሜውም ያዘ፣ ተቀበለ፣ መቀበል፣ ዋዜማ ማለት ነው። ኪዳነ ወልድ ክፍሌ 1948 መጽሐፈ ሰዋስው ወመዝገበ ቃላት ሐዲስ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና አተታችን ቅበላ ምንድን ነው? የመጀመሪያ ሳምንት ዘወረደ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ታድላ ወለተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ትርጉም ስሙነ ቅበላ ስንል ጾሙን ለመቀበል ሰውነትን ማዘጋጀት ሳምንት ማለት ነው። ጾም ከመግባቱ በፊት ጾምን ለመቀበል ሲሰናዱ የሚቆዩበት ሰሞን ማለት ነው። በአጠቃላይ ቅበላ ማለት ጾሙን፣ ጸሎቱን፣ ሱባኤውን ለመቀበል የምንዘጋጅበት ሳምንት ማለት ነው። የቅበላ ትርጓሜው ይህ ሆኖ እያለ ነገር ግን ዛሬ እንደሚስተዋለው የጾምን ወራት አስታኮ የሚታይ ወከባና ጫጫታ፣ ግርግርታ፣ ጭፈራው፣ በልቶና ጠጥቶ መስከሩ ማንን ለመቀበል እንደሆነ አይታወቅም። በሌሎች አብያተ ክርስቲያናትን ስንመለከት ጾሙ ሳምንት ሲቀረው ክርስቲያኖች ስጋንና ጠንካራ ምግቦችን ከመመገብ ይቆጠባሉ። ቀለል ያሉ ምግቦችን በመመገብ ሰውነታቸውን ለጾም ያለማምዳሉ። አንድ ስፖርተኛ ወደ ዋናው ውድድር ከመግባቱ በፊት በመራመድና ዱብ ዱብ በማለት ሰውነቱን እንደሚያፍታታ ሁሉ አንድ ክርስቲያንም ጾም ከመጀመሩ በፊት አስቀድሞ ሰውነቱን ማፍታታት አለበት። አንድ ሰው ዛሬ ትልቅ እንግዳ እቀበላለሁ ብሎ ቤቱን የሚያስተካክለው ለራሱ ሳይሆን ለሚመጣው እንግዳ እንደሆነ ሁሉ ቅበላም ለአንድ ክርስቲያን ታላቅ እንግዳ የተባለ ታላቁን ጾም ለመቀበል ቤት የተባለ ልቦናውን ለንስሐ ማስተካከል እንዳለበት የሚያስረዳ ትምህርት ነው። ተቃዋሚዎቹ ለረጅም ቀናት ከጥሉላት መባልዕት የሚታቀቡ ስለሆነ ረጅሙን ጾም ለመቀበል እንደየአቅማቸው የጥሉላት ምግቦችን ከተመገቡ በኋላ ጾሙ በሚጀምርበት ዕለት ጾሙን ለመጀመር ያበቃህን ፈጣሪያችን ለመፈጸምም አብቃን፣ ኃይልና ብርታትን ስጠን በማለት ይጀምሩታል። ጾሙም ለመግደፍም እንዲያበቃቸው ራሳቸውንም ለፈጣሪያቸው አሳልፈው ይሰጣሉ። የህሊና ዝግጅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትና ትውፊት መሰረት ሰንበታት፣ አጽዋማትና በዓላት በዋዜማው በጸሎት፣ በመዝሙር፣ በትምህርት ወዘተ ልዩ አቀባበል ይደረግላቸዋል። ቅበላ በተለይ የነነዌ ጾም እንዳለቀ እስከ አብይ ጾም ዋዜማ ድረስ ያለው ሰሞን ሲሆን መናንያን ካህናትና ምዕመናን ጾሙን ለመቀበል የተለያዩ ዝግጅቶች ያደርጋሉ። ታላቁ ሊቅ ዲዮስቆሮስ ስለ አብይ ጾም ታላቅነት ሲመሰክር እንደ ሰው ሆኖ ለመጾም 40 መዓልት 40 ሌሊት በገዳመ ቆሮንጦስ ኖረ። ከዲያብሎስ ዘንድ በ3 አርእስተ አጣውል ተፈተነ። ድል ይነሳልን ዘንድ 5500 ዘመን ሰልጥነው የኖሩትን የጨለማ ገዢ የሆኑትን ሰራዊተ ዲያብሎስን በጌትነቱ ሻረልን እንዲል ጌታችን ኢየሱስ ክርስቶስን አብነት አድርገን በመጾም
በዚህ ዓለም ስንኖር ጥንተ ጠላት ዲያብሎስን ድል ለማድረግ በመጾም በረከት፣ ጸጋ፣ መንፈሳዊ ኃይል ለማግኘት እንድንበቃ የምናደርገው የዝግጅት ሰሞን ነው። መንፈሳዊ ዝግጅት አባቶቻችን በየገዳማቱና አድባራቱ በቀበላ ሰሞን ለቤተ እግዚአብሔር መገልገያ የሚሆኑ ነዋያትንና መባዓ ያዘጋጃሉ። 8ቱን የአብይ ጾም የሱባኤ ሳምንታት የሚያሳልፉበትን ቦታ ይመርጣሉ። ለጸሎት የሚያግዟቸውን መጽሐፍት ያዘጋጃሉ። በጾም በጸሎት በምጽዋት ለማሳለፍ እቅድ ያወጣሉ። በከተማና በገጠር የሚገኙ ምዕመናንም ጧፍ፣ ዕጣን፣ ዘቢብ፣ አልባሳት ሲገዙ ይሰነብታሉ። አልፎ አልፎ ጾምን በንጹሕ ሕሊና ለመጀመር ከመምህረ ንስሐቸው ጋር ይወያያሉ፣ ምክር ይቀበላሉ። ኃጢአትህን ለማመን ለመናገር አትፍራ። መጽሐፈ ሲራክ ምዕራፍ 3 ከቁጥር 18 እንዲል የበደሉ ማርንታ፣ የተጣሉ ይቅርታ ይጠይቃሉ። ሌሊቱን ለኪዳን ቀኑን ለቅዳሴ ማታውን ለሰርክ ጸሎት ለማዋል ያቀዳሉ። ዛሬ ግን ቀበላ ሲባል በአብዛኛው አእምሮ የሚከሰተው አርዶና አወራርዶ አሊያም ለኳንዳ ቤት ተሰልፎና ታድሞ ጥሉላት ምግቦችን በአይነት አሰልፎ ጠጅ፣ አልኮል ተጎንጭቶ ከመጠን ያለፈ ደስታ ፈጥሮ ጾሙን መቀበል ሆኗል። ቅዱስ ጴጥሮስም በመልእክቱ በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንዳለው ከመጠን ያለፈ ማንኛውም ድርጊት ለፈተና ብሎም በዲያብሎስ ሊያስማርከን ይችላል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8። ስለዚህ በዚህ ወቅት ራሳችንን ለጾሙ አዘጋጅተን ልንጾም ነው የሚገባው። ጾም ሐዋርያው እንዳለው የክርስትና የሕይወት መሰረቱ እግዚአብሔርን የመምሰል ምልክቱ በመጠን በልኬት መኖር ነው። ማንኛውም ነገር በስርዓትና በአግባቡ ሲከናወን ደስ ያሰኛል። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 46 የምናመልከው አምላክ የሥርዓት አምላክ ነውና ከጾምን አይቀር እንደሚገባና እንደ ሥርዓቱ አፍአዊና ውሳጣዊ ዝግጅት በማድረግ በምክረ ካህን በመታገዝ ጾምን ልንቀበል ይገባል። በላይ እንደተመለከትነው ቀበላ የዝግጅት ጊዜ ነው። ንስሐ ገብተን የበደልነውን ክሰን ራሳችንንም አዘጋጅተን ጾሙን ለመጀመር የምንዘጋጅበት ጊዜ ነው። ስለዚህ አብይ ጾምን ለመቀበል መዘጋጀት አለብን። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ታድላ ወለተ ማርያም ታቀርብልናለች። በድጋሚ አብራቸውን ቆዩ። የአብይ ጾም የመጀመሪያው ሳምንት ዘመነ አዳም ዘወረደ ይባላል። ዘወረደ ማለት ከላይ የመጣ የወረደ ማለት ነው። ይህም የአምላካችን ሰው መሆን ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ካለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል በመነሳት ሊቁ ቅዱስ ያሬድ በዚህ ዕለት ምስባክ አዳምን ለማዳን ከሰማይ የወረደውን አይሁድ ሰቀሉት፣ የሰማይን ስልጣን ያለው የሁሉ ጌታ እንደሆነም ምንም አላወቅም ብሎ ተናግሮ ነበር። ይህም ድርሰት በቤተ ክርስቲያናችን የጾም መጀመሪያ የሆነው ዕለተ ሰንበት ዋዜማ መግቢያ ሆኖ ከዋዜማው በፊት ምንጊዜም በየዓመቱ ይቆማል፣ ይዘመራል፣ ይመሰገናል ማለት ነው። ስለዚህም የሳምንቱ ስያሜ ከዚህ የተወሰደ ነው። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ስራውን የጀመረው ከሰማየ ሰማያት ወርዶ ሰው በመሆን በዮርዳኖስ ተጠምቆ በማስተማር እንደሆነ ሁሉ የመጀመሪያው ሳምንት ዘወረደ ይባላል። በዚህ ሳምንት በተለይም እሁድና ሰኞ የሚነገሩት ውዳሴያት ከመጽሐፍተ ኦሪትና ነቢያት የተወሰዱ ናቸው። በዚህ ሰንበት ዕለትም
በቤተክርስቲያናችን አምላካችን ኢየሱስ ክርስቶስ ሰውን ለማዳን ከሰማይ ስለመውረዱ የሚነገርበትና የሚዘመርበት በመሆኑ ዘወረደ ተብሏል። በዚህ ዕለት የሚነበበው የወንጌል ክፍል ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው የሚለው ይገኝበታል። ጌታችን ኢየሱስ ክርስቶስ ይህንን ቃል የተናገረው ስለ ሰማያዊ ምስጢር ለኒቆዲሞስ ባስተማረበት ጊዜ ነበር። የዮሐንስ ወንጌል ምዕራፍ 3 ቁጥር 13። ለመሆኑ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማለት ምን ማለት ነው? ይህንን ጥቅስ የቅዱሳት መጻሕፍትን ትርጉም ባለመረዳት ለክህደታቸው የሚመች የመሰላቸውን ቃል እየመዘዙ ክደው የሚያስክዱ፣ ተጠራጥረው የሚያጠራጥሩ መናፍቃንም ባላዋቂ አእምሮ በመጥቀስ በተለያዩ ቅዱሳት መጻሕፍት የተመሰከሩ በታሪክ የታወቁ የቅዱሳን ሰዎችን እርገት እንዲሁም የቅዱሳን መላእክትን ለተልእኮ ከሰማይ ወደ ምድር ከምድር ወደ ሰማይ መውረድና መውጣት ለመቃወም ይጠቀሙበታል። መጽሐፍ ቅዱስና የቤተክርስቲያን ታሪክ ግን የቅዱሳን ሰዎችን እርገትና የቅዱሳን መላእክትን ለተልእኮ መውረድና መውጣት ያለ ጥርጥር ያስረዳናል። እኛ የሐዋርያትን ፈለግ የምንከተል ኦርቶዶክሳውያን ክርስቲያኖች ግን ከቅዱሳን መካከል ነብዩ ኤልያስና ከአዳም ጀምሮ ሰባተኛ የሆነ ሄኖክን ጨምሮ የተወሰኑ ቅዱሳን ሞትን ሳይቀምሱ ማረጋቸውን፣ ቅዱሳን መላእክት የሰው ልጆችን ጸሎትና የእግዚአብሔርን የማዳን ብስራት ይዘው ከሰማይ ወደ ምድር ከምድር ወደ ሰማይ መመላለሳቸውን፣ ሌሎች ቅዱሳንም በስጋ ተነጥቀው አርገው የሰማያትን ምስጢር በተአምራት ማየታቸውን፣ እመቤታችን ቅድስት ድንግልም በልጇ ኃይልና ስልጣን ከሞት ተነስታ ማረጓንና በሰማያት በሰማያዊ ማዕረግ በልጇ ቀኝ መቆሟን እናውቃለን፣ እናምናለን። ይህም እንደተጠበቀ ሆኖ ከሰማይ ከወጣው በቀር ወደ ሰማይ የወረደ የለም የሚለው ቃል ምስጢሩ ምንድነው? አባቶቻችን እንዳስተማሩን እንደ መልከጼዴቅ፣ እንደ ሄኖክ፣ እንደ ነብዩ ኤልያስ ያሉ ደጋጋ አባቶች ነቢያት በሞት ሳይወሰዱ ወደ ሰማይ ተነጥቀዋል። ይሁን እንጂ ወደ ሰማይ መነጠቃቸው ክርስቶስን ኃይል አድርገው ነው። እናም እነዚህ ደጋጋ አባቶች ወደ ሰማይ ወጡ እንጂ ከሰማይ አልወረዱም። በዚህ ምስጢር ወንጌላዊው እንዳመሰጠረው ከሰማይ ከወረደው በቀር ሲል ከሰማይ የወረደ ክርስቶስ ብቻ እንደሆነና ወደ ሰማይም የወጣ የለም ሲል ክርስቶስ ወደ ሰማይ ሲወጣ ሌላ ኃይል እንደማያስፈልገው በተጨባጭ የሚያስረዳ ምስጢር ነው። በተጨማሪም ይህ የመጀመሪያው ሳምንት ጾመ ሕርቃል ይባላል። በ714 ዓመተ ምህረት ሕርቃል ኤራቅሊየስ የቢዛንታይን ንጉስ ነበረ። ይህ ሳምንት በስሙ የተጠራበት ምክንያት በዘመኑ ፋርሶች ኢየሩሳሌምን ወርረው የጌታችን መስቀል ማርከው ወስደው ነበር። እርሱ ወደ ፋርስ ዘምቶ መስቀሉን ከእነርሱ ነጥቆ ይዞ ወደ ኢየሩሳሌም ተመልሷል። ሕርቃል ከፋርሶች ጋር ከመዋጋቱ በፊት ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እስከ ዕድሜ ልኩ ይጹም ብለው ሥርዓት ሰርተዋልና ጾሙን ፈርቶ ስለነበር በኢየሩሳሌም የነበሩ ምዕመናን ሐሳቡን ደግፈው አንተ ጠላታችንን አጥፋልን፣ መስቀሉን አስመልስልን እንጂ የአንድ ሰው ዕድሜ ቢበዛ 70-80 ነው፣ ጾሙን 5 ቀን ተከፋፍለን እኛ እንጾምልሃለን ብለው ጾመውለታል። ይህንን መሰረት በማድረግ ያላወቁት አንድ ጊዜ ጾመው ትተውታል። ያወቁት ግን ቀድሞም ሐዋርያት ጾመውታል ብለው ሥርዓት አድርገው በዓመት በአብይ ጾም መጀመሪያ ላይ ጾመ ሕርቃል እያሉ የሚጾሙት ሆነዋል። ስለዚህ ቤተክርስቲያናችን ይህንን መሰረት በማድረግ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጾም የመጀመሪያውን ሳምንት ጾመ ሕርቃል በሚል ስያሜ ሰይማ እንዲጾም አድርጋለች። መጽሐፈ ስንክሳር መጋቢት 10። የቤተክርስቲያናችን ታላቁ ሊቅ ቅዱስ ያሬድ በዘወረደ ጾመ ድጓው ሰንበት ለሰው ልጆች ብቻ ሳይሆን ሕይወት ላለው ነገር ሁሉ ጸጥታና ሰላም የሰፈነባት የዕረፍት ቀን ስለመሆኗ እግዚአብሔር ሙሴን
ሕዝብህ የከብት መንጋህ ቤተሰብህ ሁሉ በሰንበት ቀን ከድካማቸው ይረፉ በማለት አዘዘው ይላል። በዚህም ዘመነ ጾም ወይም ጾመ ሙሴ ይባላል። ኦሪት ዘጸአት ምዕራፍ 20 ቁጥር 10፣ ኦሪት ዘጸአት ምዕራፍ 23 ቁጥር 12። በጾመ ድጓው ዘወረደ እየተባለ የሚታወቀው በጾመ አርባው ወቅት በተለይም በመጀመሪያው ሳምንት የሚገኘው ያሬዳዊ ድርሰት በነግህ በሰልስት በቀትርና በሰርክ እንዲሁም ቅዳሜና እሑድ በሌሊት የሚዘመር ነው። በውስጡም የያዘው ፍሬ ሐሳብ የጾምን፣ የጸሎትን፣ የምጽዋትንና የፍቅርን ጠቃሚነት አጉልቶ የሚያስተምር ነው። በዚህ በጾም ወቅት በቤተ ክርስቲያናችን ሥርዓት በአብዛኛው ከቅዱስ ያሬድ ድርሰቶች ውስጥ የሚዘመረው ምዕራፍ የተባለው ነው። ምዕራፍ የተባለበት ምክንያትም በየመዝሙራቱ መካከል ሀሌታና ድጓ እያስገባ ለመዝሙሩ ማረፊያ ስላበጀበት በዚህ ምክንያት ምዕራፍ የሚል ስያሜ ሊያገኝ ችሏል። ይህ የዜማ መጽሐፍ በሁለት ታላላቅ ክፍሎች ይከፈላል። ይኸውም የዘወትር ምዕራፍና የጾም ምዕራፍ በመባል ይታወቃል። የዘወትር ምዕራፍ የሚባለው በዓመቱ ውስጥ ባሉት ቀናት ውስጥ ሳምንታትና በዓላት ሁልጊዜ በአገልግሎት ላይ የሚውል ሲሆን የጾም ምዕራፍ የሚባለው ደግሞ በአርባ ጾም ብቻ ለአገልግሎት የሚውል ነው። ከዚህም በተጨማሪ በ10 ምህላት አርእስተ ምህላ በዚሁ ክፍል ይካተታል። የምዕራፍ ቅንብር ከመዝሙረ ዳዊት ከድጓና ከጾመ ድጓ ጋር የተቀናጀ ነው። የትምህርት አሰጣጡም እንደ ድጓው ወይም እንደ ዝማሬው መዋሥዕቱ መጽሐፍ ተዘርግቶ ሳይሆን በቃል የሚጠናና የሚወሰን ነው። ስለሆነም ምዕራፍን ለመማር 150 መዝሙረ ዳዊትን ከነቢያት 15 ምዕራፎችንና 5 መኃልያተ ሰሎሞንን በቃል ሸምድዶ መያዝ ይጠበቅበታል ወይም ግድ ነው። ጾምን መጾም የፈቃድ ብቻ ሳይሆን የትእዛዝም ነው። በዘመነ ብሉይ ነቢዩ ኢዩኤል ጾምን ያዙ፣ አጽኑ፣ ምህላንም አውጁ፣ ሽማግሌዎችን ከፈጣሪያችን ቤት ሰብስባችሁ በአንድነቱ ናችሁ ወደ እግዚአብሔር ጩኹ፣ ለምኑ ብሏል። ትንቢተ ኢዩኤል ምዕራፍ 1 ከቁጥር 11፣ ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 እስከ 16። ሐዋርያው ቅዱስ ጳውሎስም ወኩኑ ላኢካነ ለእግዚአብሔር በጾም ወበንጽህ፣ በጾም በንጽህና ተወስናችሁ እግዚአብሔርን አገልግሉ ብሏል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 እስከ 6። ጾም ከሌለ ወይም ተገቢ ካልሆነ ጌታችን በምትጾሙበት ጊዜ እንደ ግብዞች አትሆኑ፣ ስለ ጽድቅ የሚራቡ የሚጠሙ ንዑዳን ክቡራን ናቸው ለምን አለም። የማቴዎስ ወንጌል ምዕራፍ 5 ቁጥር 6 እስከ 16። ነቢዩ ዳዊትም ሰውነቴን በጾም አሳመንኳት፣ በቀጠና በሰልት አደከምኳት ለምን አለም። መዝሙረ ዳዊት መዝሙር 34 ቁጥር 64። ትንቢተ ዳንኤል ምዕራፍ 9 ቁጥር 3 እስከ 4። ሐዋርያት ሙሽራውን ከእነርሱ ለይተው የሚወስዱበት ጊዜ ይመጣል፣ ያን ጊዜ ይጾማሉ ያለውን የጌታችን የኢየሱስ ቃል መሰረት በማድረግ ክርስቶስ በሞት ከተለያቸው በኋላ ጾመዋል፣ ጾምንም ሰርተዋል። የሐዋርያት ሥራ ምዕራፍ 13 ቁጥር 3። ሰለስቱ ምዕትም ሐዋርያት የጾሙትንና እንዲጾም የወሰኑትን መጾም እንደሚገባ በማመን ቤተክርስቲያን የተቀበለቻቸውን አጾማት እንዲጾሙ መወሰናቸው ይህን የጌታችንን ቃል መሰረት በማድረግ ስለሆነ የትእዛዝ መሆኑን ተገንዝበን መጾም አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥራዬ ሕግ እንደመሆኑ 40 ቀን 40 ሌሊት ጾመ እንጂ እርሱ ሳይጾም ጹሙ አላለንም። የማቴዎስ ወንጌል ምዕራፍ 4 ቁጥር 2። ጾሙን በሰላም አስጀምሮ በሰላም ያስፈጽመን፣ አሜን። ውድና ክቡራን አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ቅበላ ምንድነው? የዐቢይ ጾም የመጀመሪያ ሳምንት ዘወረደ ከሚለው የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።